ለትህትና ብዬ ራሴን ዝቅ ማድረጌ የበታችነት ስሜት ውስጥ ከተተኝ። ሰው የልምዱ እስረኛ ነው እንዲሉ አበው በተደጋጋሚ ለሰዎች ስለ አንተ የምትነግራቸው ነገር በሰዎች ውስጥ እውነተኛ አንተ ማንነት ተደርጎ ይወሰዳል የሚባለው እውነት እንደሆነ የተረዳሁት ዛሬ ነው። የመጣሁት በትህትና ራስን ዝቅ ማድረግ ከሚያስከብርበት አካባቢ ነው። የገባሁት ደግሞ ለራስ በምትሰጠው ቦታ ማንነትን የምታስከብርበት ዓለም ነው። እዚህ ዓለም እንደመጣው የመጀመሪያ ስራ ያደረግኩት ሽያጭን ነበር፣ ወይም በዘመኑ ቋንቋ ሴልስ። አብረውኝ የሚሰሩ ሁለት ልጆች ቢኖሩም ከነሱ በብዙ እጥፍ የተሻልኩ እንደሆንኩ ልቤ እያመነ፣ ነገር ግን የመጣሁበት አካባቢ ባህል እየያዘኝ ለነሱ በተደጋጋሚ ከኔ የተሻሉ እንደሆኑ መንገር ጀመርኩ። የመጀመሪያዎቹ ሰሞን ላይ ብዙ ጊዜ በንግግር ክህሎት ማነስ፣ ደንበኛ በተገቢው መንገድ ማክበር ባለመቻል ብዙ ጊዜ ስራቸው ሊበላሽ ሲል አዳኝ ሆኜ ደርሼላቸው አውቃለሁ። እነሱ አንቺ እኮ ትችያለሽ እያሉ ሊያሞጋግሱኝ ሲሹ፣ የኔ መልስ ግን አይ እንደዛ ሳይሆን አጋጣሚው አግዞኝ ነው እላለሁ። በውስጤ ግን አይ ዲዲት በዘነዘና አይነት የደስታ ስሜት ይወረኝ ነበር። በተቃራኒው ደግሞ እነሱ አንድ ስራ ሰርተው ሲሳካላቸው ክሬዲቱን ለራሳቸው ይወስዱታል። ሁሌም ያምራል፣ ችላለሁ የሚሉ ቃላት ከአፋቸው አይጠፋም። እኔም ጠጋ ብዬ በስማም በጣም እኮ ነው የምትችሉት ስላቸው ታዲያስ ብለው ይቀበሉታል እንጂ በትህትና ራሳቸውን ዝቅ ለማድረግ አይሞክሩም። ታዲያ በዚህ ሁኔታ ለብዙ ጊዜ ከዘለቅን በኋላ እኔ በተደጋጋሚ ለነሱ የምሰጣቸውን የይቻላል መንፈስ ጠቅሟቸው መሰለኝ በእነሱ ፍጥነት መጓዝ እያቃተኝ መጣ። እኔ እችላለሁ ማለትን ለራሴ መንገር ባለመቻሌ ምክንያት ከነሱ ያነስኩ እንደሆንኩና የምርም እነሱ ከኔ የተሻሉ ሆነው መገኘታቸውን ውስጤ እያመነው መጣ። ከጓደኞቼም ይህን የኔን አለመቻል እውነት መስሏቸው በቀልዳቸው ውስጥ ሲመሰክሩ ሰማው። ተው እባክህ እሱ አይችልም፣ እኛ ራሳችንን እንሂድ፣ ባለፈውም እሱን ልከን አይደል እንዴ ተበላን አይነት ተደጋጋሚ ድምጾች መበራከት ጀመሩ። ለትህትና ብዬ ራሴን ዝቅ ማድረጌ የበታችነት ስሜትና ያለመቻል ሁኔታ ውስጥ ከተተኝ።